ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንዴት አድርገን ዳታቤዝ ሪሌሽንሺፕ ክሬት ማድረግ እንችላለን የሚለውን ለማሳየት ነው። ስለዚህ በባለፉት ቪዲዮዎች እንዴት አድርገን ዳታቤዝ ክሬት እናደርጋለን፣ ቴብሎች እንዴት አድርገን ክሬት እናደርጋለን የሚለው ቴብሎቻችን ጋር ደግሞ እንዴት አድርገን የተለያዩ ፊልዶችን ኢንሰርት ማድረግ እንችላለን፣ ዳታ ታይፖችን እንዴት አድርገን ማስቀመጥ እንችላለን የሚለውን አየን። ስለዚህ ዛሬ እነዛ ቴብሎች ጋር እንዴት አድርገን ሪሌሽንሺፕ ክሬት ማድረግ እንችላለን የሚለውን እናያለን ማለት ነው። ስለዚህ መጀመሪያ በቤት ቪዲዮዎች እንዳሳየዋችሁ ዳታቤዝ ክሬት እናደርጋለን። ዘን ብላንክ ዶክመንት ወይም ዳታቤዝ 5 የምትባል ለምሳሌ ክሬት አደረግን አሁን። ስለዚህ እዚህ ጋር ምን ያስፈልገናል? አሁን ሪሌሽንሺፕ ክሬት ለማድረግ ዋናው ጥቅሙ 3 4 5 ቴብሎች በሚኖሩበት ጊዜ አንዱ ቴብል ከአንዱ ቴብል ጋር ያለውን ግንኙነት በቀላሉ ለማሳየት ነው የሚጠቅመን። ስለዚህ ምን ያስፈልገናል ማለት ነው? 2 3 ቴብሎች ያስፈልጉናል። ስለዚህ ቅድም ክሬት ያደረኳት አንድ ቴብል አለች። እነሱን እስኪ ልክፈትላችሁና ዘን እንዴት አድርገን ሪሌሽንሺፕ ክሬት ማድረግ እንችላለን የሚለው ላሳያችሁ። ዳታቤዝ 4 የምትላለች ክሬት ያደረኳት። ስለዚህ እንዳልኳችሁ ቅድም 2 3 4 ቴብሎች በሚኖሩበት ጊዜ በእነዛ ቴብሎች መካከል ያለውን ሪሌሽንሺፕ በቀላሉ ለማሳየት ነው የሚጠቅመን። ሪሌሽንሺፕ ሁለቱን እንዴት እናገናኛቸው፣ የሁለቱ ግንኙነት ምንድነው የሚለውን ለማሳየት ነው። ለምሳሌ ሁለት ቴብሎች አሉን። የመጀመሪያው ቴብል አልበም የሚለው ነው። ሁለተኛው አርቲስት የሚል ቴብል አለን ማለት ነው። አርቲስት ቴብል የሚላለን በሁለቱ ጋር ምን አሉ? ፊልዶች አሉ። አልበም አይዲ እዚህኛው ጋር ምንድነው ፕራይመሪያችን ኪ ነው። አልበም ኔም፣ ሪሊዝ ዴት፣ አርቲስት አይዲ የሚሉ ዳታዎች ሊኖሩን ይችላሉ። አርቲስት ጋር በምንሄድበት ጊዜ አርቲስት አይዲ እና አርቲስት ኔም አለ። አርቲስት አይዲያችን ምንድነው? ኢትስ አባውት ፕራይመሪ ኪ ዩኒክሊ አይዴንቲፋይ የሚያደርግልን ነው ይሄን ቴብላችንን ማለት ነው። ስለዚህ ምን እናደርጋለን? የሁለቱን ቴብል ምን እናደርጋለን? ሪሌሽንሺፕ ክሬት እናደርጋለን ማለት ነው። ሪሌሽንሺፕ እንግዲህ አንድ አርቲስት ብዙ አልበሞችን ሊያወጣል። አንድ አርቲስት 3 4 5 አልበሞችን ሊያወጣ ይችላል። ስለዚህ አርቲስት ለአልበም ምን አይነት ሪሌሽንሺፕ ይኖረዋል? ዋን ቱ ማኒ ሪሌሽንሺፕ ይኖረዋል ማለት ነው። ዋን ቱ ማኒ ሪሌሽንሺፕ ይኖረዋል። ስለዚህ ሪሌሽንሺፕ ለማግኘት መጀመሪያ እነዚህን የከፈትናቸውን ቴብሎች እንዘጋለን። ክሎዝ ኦል ቴብል እንላለን። ዘን ዳታቤዝ ቱል የሚለው ጋር እንገባለን። ሪሌሽንሺፕ የምትለዋን እንጫናታለን። ዘን ሪሌሽንሺፕ የምትለዋን በምታዩበት ጊዜ ዋን ቱ ማኒ ሪሌሽንሺፕ ክሬት አደረገልን ማለት ነው። ስለዚህ ዳታቤዝ ቱል ጋር እንገባለን፣ ሪሌሽንሺፕ ጋር እንገባለን ማለት ነው። ሪሌሽንሺፕ ጋር እንገባና ሪሌሽንሺፓችንን ለምሳሌ ይሄኛውን እስኪ ላጥፈውና እንዴት አድርገን ሪሌሽንሺፕ ክሬት እናደርጋለን የሚለውን ላሳያችሁ። አርቲስት አይዲ እዚች ጋር አለች፣ ፕራይመሪያችን ኪ። እዚች ጋር አርቲስት አይዲ ደግሞ እንደምንድነው የምታገለግለን? እንደ ፎሪን ኪ ነው የምታገለግለን። ስለዚህ ፕራይመሪ ኪ ከፎሪን ኪ ነው የምናገናኘው ማለት። ስለዚህ እዚች ጋር ክሊክ እናደርጋለን። ሌፍት ክሊክ ሳንለቅ ተጭነን የት ጋር እንሄዳለን? አርቲስት አይዲ የምትለው ጋር እንሄዳለን። ዘን እዚች ጋር ከጫፍ ኢንፎርስ ሪፈረንሻል ኢንቴግሪቲ የምትላለች እሷን ክሊክ አደርጋለሁ። ዘን ክሬት። ስለዚህ በዚህ አይነት መልኩ ምን እናደርጋለን? ሪሌሽንሺፕ ክሬት ማድረግ እንችላለን ማለት ነው። ስለዚህ አርቲስት ቱ አልበም ዋን ቱ ማኒ ሪሌሽንሺፕ ነው ያለው ማለት ነው። ስለዚህ በዚህ አይነት መልኩ በቀላሉ ሪሌሽንሺፖችን ክሬት ማድረግ እንችላለን ማለት ነው። ስለዚህ ይሄን ሪሌሽንሺፕ ዲሌት ማድረግ ስንፈልግ ቅድም እንዳሳየዋችሁ እዚች ጋር ራይት ክሊክ አድርገና ዲሌት። ስለዚህ እቺን ሪሌሽንሺፕን ማጥፋት እንችላለን። ሪሌሽንሺፕ በዚህ አይነት መልኩ ክሬት ማድረግ እንችላለን ማለት ነው።